የዛሬ ቪዲዮ በፍጹም እንዳያልፋችሁ የሚገርም አስደናቂ ታሪክ ነው ዛሬ የምነግራችሁ። ሰላም ቤተሰቦች፣ ሁሉ መልካም? ሰላም ወንድሜ፣ ሁሉ ሰላም አለን። ዛሬ ስለ አንድ ታዋቂ ጃፓናዊ ወታደር እናነሳለን። ሂሮ ኦኖዳ ይባላል። ይሄ ጃፓናዊ ወታደር በ1944 ከጃፓን ወደ ፊሊፒንስ ተልኮ ተሰጥቷቸው ከተላከው ሰራዊት ውስጥ አብሮ የተጓዘ ነው። ጃፓናዊ ነው። በሁለተኛው የዓለም ጦርነት አካባቢ ማለት ነው። በ1944 እዛ ወደ አንድ ደሴት አካባቢ ይላክና እዛ ጫካ ውስጥ እያለ ሁለተኛው የዓለም ጦርነት ተገባደደ ወይም ያልቃል። ጦርነቱ ሲያልቅ ከሱ ጋር 4 ወታደሮች ለረጅም ጊዜ ጦርነቱ ማለቁን አያውቁም ነበር። የተለያየ ብሮሸሮች በየጫካው ሲወረወሩ፣ ጽሁፎች በሬዲዮዎች ምናምን ሲደረግ እነዚህ ወታደሮች የለም ፕሮፓጋንዳ ነው፣ የጠላት ጦር ሆን ብሎ እጅ እንድንሰጥ ነው እንጂ ጦርነቱ አላለቀም ብለው ለረጅም ጊዜ አብረው ይቆያሉ። በመሃል ከጊዜ ሂደት በኋላ ሁለቱ በዛው ጫካ ውስጥ ይሞታሉ። አንዱ ባልታወቀ ሁኔታ እጅ ሰጥቶ ይወጣል። ከ29 ዓመት በኋላ ወይም ለ29 ዓመት ይሄ ወታደር ከግዳጁ ላይ ንቅንቅ አላለም። መሳሪያውን በጣም በመጠበቅ ጥይት እንዳይባክንበት እንዳያልቅበት እየጠበቀ ወታደራዊ ዩኒፎርሙ እዛው ላይ እየሰፋ ለ29 ዓመት ብቻውን ፊሊፒንስ ውስጥ ሲጠብቅ ከረመ። የሚገርምህ በዛ 29 ዓመት ውስጥ ዓለም በብዙ መንገድ ተቀየረች። የሰው ልጅ ጨረቃ ላይ ወጣ። እሱ እዛው ጫካ ላይ እያለ ከለር ቴሌቪዥን ተፈጠረ። በዓለም ላይ ትላልቅ ግኝቶች ሁሉ ተገኝተዋል፣ ተከስተዋል። ብዙ ሀገራቶች 6፣ 7፣ 8 የሚሆኑ ፕሬዝዳንቶችን ቀያይረዋል በዛ ጊዜ ውስጥ። ይሄ ወታደር ለ29 ዓመት ብቻውን 4 እያሉ ጊዜ በጫካ ውስጥ አንዳንዴ አውሬ እያደኑ ይበሉ ነበረ ቀለባቸው